ቤተሰብ እንዴት ናችሁ? ሰላም ነው ወይ? እንግዲህ ይታያል ነው ብዙም እርግጠኛ አይደለሁም። መስኮቱ ብዙም እንትን አይነት ከውጭ ብርሃን ስላለ ግን እንደምታዩት መስኮት ላጸዳ ነው። ዛሬ ሰላት ቀን ነው። ሰላት ቀን ነው። ፀጉሬ ላይ እንዳይመለጥ ሸፍናለሁ። ከስራ ሁሉ ካረጎች ቤተሰራ ምን ያስፈልጋ ብትሉ መስኮት ማስቀየት በጣም ጊዜ ይፈጅብኛል። የመጨረሻ አልወድም። በቃ ከ3 ወር ከ4 ወር በላይ ሄዳለሁ። ዛሬ ነገ እያልኩኝ ማለት ነው። ምን በጣም ነው የሚደብረኝ። ለምን እንደሆነ አላውቅም። ያን ያህል ከባድ ሆኖ አይደለም እኮ ስራው፣ ግን በቃ እኔ እንትን ይለኛል። ጊዜ ፈጃለሁ መስኮት ለማጽዳት እና ያው የሚናገሩበትን ሰዓት አልነበረም። መቼም የሚያሳድግ መስኮት ነው
መስራት ነበር የጀመርኩት፣ ግን ለዛው በጣም ቋታም ነገሮች መጨረሻ ማለት ነው። አሁን በሚያቆጣጠር መስራት ነው በጣም መጨረሻውን አሳያችኋለሁ። በስተመጨረሻ እንደዚህ አጽድተናል። አያችሁት? ፈሽ ብሏል። በነገራችን ላይ ይሄ አለቅ ብሎ ነው እንዲህ አለ። በዚህ መልኩ እንደዚህ ጨራርሰናል። ይሄን ይመስላል። አያችሁት? እንትኑ ርዝመቱን በጣም ረጅም እንትን ነው። ያው ይሄ ሀዲዱ ስላለ ነው እንጂ እንትን ያለው ማለት ነው። በጣም ከባድ ነው። ይሄ ያው መጥራት አይችልም። የራሱ እንትን ነው። ቀለም ይኖረዋል ብዬ አስባለሁ። ይሄን የሚቀይር ቢጸዳም ባይጸዳም ያው ዝጓል። ይሄ ሲጀመር ማለት ነው። እና ይሄን ይመስላል ዛሬ እንትናችን። ኦኬ ቤተሰብ እዚህ ጋር ደግሞ ቅድም ሳጸዳበት የነበረው እንትን ማለት ነው መኪና ወዴት ኪሱ ነፋስ ልወስድ ወዴት ነው እዚህ ጋር እናጸዳዋለን ማለት ነው። ያችሁት በስማም ብዙ እንትን አለ። በጣም ብዙ እንትን ነበር ያጸዳነው እና ሰሞኑን ቆሽሿል። የቱሪስቱ ይመስላል። ይሄ በደንብ ጽዳት ያስፈልገዋል። ቤተሰብ እስኪ እዚህ ጋር ደግሞ ቀለል ያለች ምግብ እንስራ። ግብአቶቹን እዚህ ጋር በደንብ አዘጋጅቻለሁ። ቶሎ የሚደርስ ስራ ዘይት ላድርግበት። እዚህ መልኩ ዘይቷን ልሰልበት ትንሽ ተማርኩ መሰለኝ። አንድ እጅ ስራ ዘይቱ ሞቅ እስከሚል እንጠብቅና ሽንኩርታችንን እንጨምራለን። ኦኬ ሽንኩርት ማነው ዘይቱ በዛ እንትን ሲልልኝ ሞቅ ሲልልኝ ሽንኩርቴን አደረኩ ማለት ነው። ከዛ እዚህ ጋር እናደርጋለን መሰላችሁ ቤታችን እንዳይሸት። እኔ ቤት ሰውዬ ችግር አለበት ምግብ ስሩ ይላል፣ ግን በቃ ሽንኩርት ሲሸት በቃ ቤቱ ልነግራችሁ አልችልም። በጣም ነው እንትን የሚለውና ምን ማድረግ እንዳለባችሁ እዚህ ጋር ሳያችኋለሁ ማለት ነው። ሽታውን እንድቀምስልን እንኳን ያችሁት ይሄን ትንሽ እንደዚህ ታረጉበታላችሁ። ከዛ እዚህ ጋር እንትን አለ ብኩር ወይም ብኩር ነው የሚባለው። ትንሽ ታረጉበታላችሁ። ከዛ ማለት ነው ልነግራችሁ አልችልም። እንዴት ነው የምግብ ሽታ ምናምን አንዴ ነው ፍት የሚያደርጉት እንደዚህ
እዚህ ጋር ለብጥ አለኝ እንትን ግን ይሄ አይስብም። ለምን እንደሆነ አላውቅም። አይስብም ነበር። ሽታው ነው ሌላ አይስብልኝ እንደሆነ አላውቅም። ከዛ ቤተሰብ ሽንኩርታችንን በእንደዚህ ጥብስ እያለ ነው። ትንሽ ብራውን እስከሚሆን ድረስ እንጠብሰዋለን። እዚህ ጋር አዲስ ቪዲዮ እያጫወትኩ ነው። በነገራችን ላይ በአንደኛው ስልኬ በአንደኛው ነው እየቀረጽኩ ያለሁት እና ሌላችሁ ፈልጌ ነው አባይ እንደዚህ ጥብስ ካለ በኋላ እዚህ ጋር የዶሮ ስጋ አለኝ እንጨምርበታለን። ትንሽ በስታ ሊሰራ ይችላል። ትንሽ ሶፍት በዚህ መልኩ እየበሰለ ነው። ያጣፍጥልኛል ያልኳቸውን ቅመሞች ጨምራለሁ። ቁንዶ በርበሬና ከሙን ባህረ ሰብአ እና ደግሞ ወንጀል ምልክት ማጂ ማለት ነው። እንደዚህ ካረኩ በኋላ እዚህ ጋር ደግሞ እንትን ጨመርኩኝ ፍልፍል ሮሚ ትልቁ ማለት ነው እና እንትን ይሄን በነባበት አለቀዋለሁ። ይሄ ትንሽ በሰል ሲል ደግሞ የተቀፈቅኩትን ካሮትና ያለው ማለት ነው ፍሬሽ ሊባላል እንጨምራለን። መጨረሻል አብራችሁ ቆዩ ቤተሰቦች። ላይክ ሰብስክራይብ እያደረጋችሁ አበረታቱ። አዲስ ጀማሪ ነው አያችሁት። አባይ ቅድም ያሳየኋችሁ የምግቡን ሽታ የሚያጠፋልን ማለት ነው። በቃ ይሄ እንትን አንድ የምግብ ሽታ የለም ቤት ውስጥ ኮምፎርት እና እንትን ዝኩሩ ማለት ነው። ይሄ አብሮ ባንድ ላይ እና አሪፍ ነው። ምግብ ስትሰሩ እንትን በሉት አስቀድማችሁ ይሄንን የትንሽ ይብረድ ሽታውን እንዲያጠፋላችሁ ማለት ነው። ከነሱ ጋር ከምትጨቃጨቁ ልጆቹ አረቦች ያው ምግብ ስሩ ይላሉ፣ ግን ሽታ አይወዱም ነው ጨርሰው። ትንሽ ቀረዋል እንትኑ ዶሮ እና ቀጣይ ቤተሰብ ምን አደርጋለሁ መሰላችሁ? ወቃው ድረስ ከዛ ስጋ ፍሬም አለኝ። ፍሬም አጠበ ትንሽ አደርግበታለሁ። በጣም ትንሽ ነው የምጠቀመው በኋላ ላይ ማረግ ስለማይቀር እስኩልታው ታርኩት እንደዚህ እንትን ካለ በኋላ ትንሽ ፈላይት ይሄን በዚህ መልኩ ከጨረስን በኋላ እናረጋለን መሰላችሁ። እንዘጋውና በጣም እንዳይመጥብን እናሸሸዋለን ከሳቱ ላይ። ከዛ ወደ ቀጣዩ ስቴፕ እዚህ ጋር ምን አለ መሰላችሁ? የተቀቀለ ድንች አለኝ እዚህ ጋር። ይሄን ልጥና እዚህ አስቀምጠዋለሁኝ። ልጬ እንገናኛለን። አንድ እጅ ስለማይመች ማለት ነው። እሺ ባይ ድንቹን በዚህ መልኩ ልጬዋለሁኝ። አሁን ይሄንን በደንብ ድቅቅ አድርጌ ከፈጨሁት በኋላ የሚገቡ ግብአቶች አሉ አሳያችኋለሁ።
እኔ በዚህ በብርጭቆ ነው እንትን እያልኩት ያለሁት። ያው የራሱ እንትን አለው ግን እዚህ ቤት ስለሌለ ነው የራሱ ማድቀቂያ ነው። ይሄ ያልተላጠ እንዳይመስላችሁ ትንሽ እንትን ስላለ ነው እሱ ነው። ከዛ እንደዛ አድርገን ተባቆ በኋላ በደንብ እንትን ብየዋለሁኝ ውስጡ እንደ እንትን እንዳይል ማለት ነው። በደንብ አድርጌ ፈትቼዋለሁ እንደዚህ በብርጭቆ። ከዛ ምን እናደርጋለን መሰላችሁ? ትንሽዬ ቆንጆ በርበሬ እናደርግበታለን። ትንሽ ቆንጆ በርበሬ እና ትንሽዬ ጨው በርግጥ ስቃቅል አድርጌበታለሁ። ከዛ ጅብና እንትን ካሳት ነው የሚባለው በዚህ ይሄን አደርግበታለሁ። በቂ ነው። እንደዚህ አብሬው ዋህደውና መገናኛለን። እሺ ሀባይ አሁን እንደዚህ ጨርሼ በዚህ መልኩ ቅድም የሰራሁትን እንትን ከስራ አድርጌ ድንቹን እንደዚህ አድርጌ እንትን ብዬዋለሁ። እስራቱ አላደበለበልኩትም ግን ቸኩዬ ስለነበር ማለት ነው ቶሎ እንትን እንደልኝ እየጠበቁ ስለሆነ ከዛ እናደርግበታለን። ከላይ ክሬም እንትን ቅድም ያሳየኋችሁ ማለት ነው። ይሄን እናደርግበታለን፣ እናፈስበታለን። እንደዚህ ከዛ ካረግን በኋላ አያችሁት። ከዛ ሀባይ ምን አደርግበታለሁ? እዚህ ጋር እንትን አለኝ ጅብና ሙዘሬላ ማለት ነው። ይሄንን እዚህ ከላይ እንትን እንበታለን። አሪፍ ጣፋጭ የሚሆን ይመስለኛል። ስሙን ግን አላውቀውም። የሚመስል እንትን የሚላችሁ ይገርማችሁ ነገር ግን የአንድ እጅ ስራ ነገር ካሜራውን እስተዋለሁ። እንደዚህ ካረኩት በኋላ ፍሩማችንን እንለኩስና በዚህ ሁኔታ እንትን ብያለሁ። ሲመስል እንገናኝ። እሺ ሀባይ በዚህ መልኩ ደርሷል ምግባችን። በጣም ያቃጥላል። እንደምታዩት ቆንጆ ሆኖ ነው የበሰለው። ትንሽ ቀዝቀዝ ይበልና ወደ ሱፍራ ይቀረባል ማለት ነው። እንግዲህ እንደሚጣፍጥ ተስፋ አደርጋለሁ። እና ዛሬው ቪዲዮ ይሄን ይመስላል። ሁላችሁም ይሄን ቪዲዮ የምታዩ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። አዲስ ጀማሪ ነኝ። ቪዲዮውን እስከ መጨረሻው ይሉኝ። አመሰግናለሁ።